ጎግል ጀመናዮችን በመጠቀም በቀላሉ የፓወርፖይንት ስላይዶችን በደቂቃዎች መስራት ትችላላችሁ። ስለዚህ ከናንተ የሚጠበቀው የምትፈልጉትን ታይትል ሰጥቷላችሁ፣ የምትፈልጉት አይነት ስላይድ ብዛቶች፣ እንደገና ደግሞ ምን ያህል ቡሌቶችን በየስላይዱ እንዲያስገባላችሁ የምትፈልጉትን ሰጥቷላችሁ። እንደገና ደግሞ ስፒከር ኖቶችን እንዳዘጋጅላችሁ ከፈለጋችሁ ስፒከር ኖቶችን ማዘጋጅልን ብለን ለጎግል ጀመናይ እንሰጠዋለን። ጎግል ጀመናይ እኛ በሰጠነው መረጃ መሰረት በደቂቃዎች ውስጥ ማድረግ ይችላል ማለት ነው። ፓወርፖይንት ስላይዶችን ያዘጋጅልናል ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው? ቀጥታ ደስ ያላችሁን ብራውዘር ትከፍታላችሁ። ብራውዘራችሁን ከከፈታችሁ በኋላ እዚህ አድሬስ ባር ላይ መጣችሁ ጎግል ጀመናይ ብላችሁ ጽፋላችሁ። ጎግል ጀመናይ ካላችሁ በኋላ ይሄ ነው የሚመጣው። እዚች ላይ ምን ማድረግ ይቻላል? ከፈለጋችሁ ወርድ ላይ የተዘጋጀውን ዶክመንት ወደ ፓወርፖይንት መቀየር ይቻላል። ፒዲኤፍ ላይ ያዘጋጃችሁትን ወደ ፓወርፖይንት እንዲቀይርላችሁ ማድረግ ይቻላል። እኔ ግን ዛሬ ማሳየት የምፈልገው ምንድነው ታይትል ሰጠነው ራሱን እንዲያደርግልኝ ማለት ነው። በምንፈልገው የስላይድ ብዛት ልክ ስላይዶች እንዲያዘጋጅልኝ ነው። ስለዚህ እዚች ጋር እንዲያዘጋጇት ነገር አለች። ለምሳሌ እችን ብታዩ create 10 slide presentation about introduction to computer. For each slide, give a title, 3-5 bullet points, speaker notes, and idea for picture. Make it clear and easy to understand. Right? ስለዚህ ፕሬዘንቴሽኑ ስለምንድን ነው የሚያወራው? ስለ ኢንትሮዳክሽን ቱ ኮምፒውተር 10 ስላይድ ፕሬዘንቴሽኖች እንዲያዘጋጅልኝና እንደገና ደግሞ በየስላይዱ ላይ ከ3 እስከ 5 ያሉ ቡሌቶች እንዲያስገባ እና ደግሞ ፒክቸር ካለው ፒክቸር የሚያስፈልገው ከሆነ ፒክቸሮችንም እንዲያስገባልኝ ነው የጠየቁት ማለት ነው። ስለዚህ እሱ መጥቼ ዲጋ ፔስ ስለዋለሁ ማለት ነው። ከዛ ምንድነው ማድረገው? እችን ይጫናታለሁ። አሁን ስላይዶችን እያዘጋጀልኝ ያለው ማለት ነው። እንደምታዩት አያችሁት። ስላይድ የመጀመሪያው ስላይድ ምንድነው የሚሆነው? ዋት ኢዝ ኮምፒውተር ይላል። ሁለተኛው ቤዚክ ፓርት ኦፍ ኮምፒውተር ይላል። እንደምታዩቸው ቡሌት አዘጋጅልን ብለናል። ቡሌት አድርጓል። ስፒከሮችን አስገባልኝ ፒክቸሮችን አስገባልኝ ብየዋለሁ። ፒክቸሮችን አስገብቶልኛል ማለት ነው። እንደምታዩት የጠየቅነው 10 ስላይድ ነው። ስለዚህ 10 ነው የሚያዘጋጅልን። 3 አለ፣ ፒክቸሮችን 4 አለ፣ 5 አለ፣ ስላይድ 6 አለ፣ 7 8 ስላይድ 9 እና ስላይድ 10 አለ ማለት ነው። ራይት ሶ በዚህ አይነት መንገድ ስንት ስላይዶችን አዘጋጅቶልኛል ማለት ነው? 10 ስላይዶችን ስለ ኢንትሮዳክሽን ቱ ኮምፒውተር የሚያወራ 10 ስላይዶችን በእያንዳንዱ ስላይድ ውስጥ ደግሞ ከ3 እስከ 5 ቡሌቶችን አዘጋጅልኝ ስላልኩት ከ3 እስከ 5 እንደምታዩቸው ቡሌቶችን አዘጋጅቷል። እና በስላይዱ ላይ ደግሞ ፒክቸሮች የሚያስፈልጉ ከሆነ ፒክቸሮችን አስገባልኝ ብያለሁ። ልክ እንደዚህም አድርጎልኛል። ፒክቸሮችንም አስገብቶልኛል ማለት ነው። ስለዚህ ለጎግል ጀመናይ የምትፈልጉት ታይትሎች ስትሰጡት እሱ በሰከንድ ሶን ማድረግ ይችላል ማለት ነው። በምትፈልጉት ስላይድ ልክ በዚህ አይነት መንገድ የፓወርፖይንት ስላይዶችን ይሰራላችኋል ማለት ነው። ራይት ስለዚህ ከፈለጋችሁ አማርኛውን ከፈለጋችሁ ልክ ቅድም የጠየቁትን ይሄንን ወደ ምን መቀየር ነው ወደ አማርኛ ቀይራችሁ ጠይቁታላችሁ። እሱም ይሰራላችኋል ማለት ነው። አማርኛ ስላይዶችንም በዚህ አይነት መንገድ ያዘጋጅላችኋል ማለት ነው። ራይት ስለዚህ እንዴት ነው ይሄንን ወደ ፓወርፖይንት መቀየር የምችለው? እንዴት ዳውንሎድ አድርጌ ወደ ፓወርፖይንት ላይ መጠቀም እችላለሁ የሚለውን ደግሞ ጆቲቶር ላይ ሙሉ ስላለ ጆቲቶር ዩቲዩብ ቻናል ላይ እየገባችሁ ሙሉን ጆቲቶር ዩቲዩብ ቻናል ላይ ማየት ትችላላችሁ። ስትሄዱ ግን የጆቲቶር ዩቲዩብ ቻናልን ሰብስክራይብ ላይክ ማድረጋችሁ እንዳረሱ። እንደዚህ አይነት ጠቃሚ የሆኑ የአይቲ መረጃዎችን የምታገኙበት ዩቲዩብ ቻናል ነው። መልካም ጊዜ ሆንላችሁ። ቻው ቻው። ሰላም ነው።